ገማልያል ታላቅ የሕግ መምህርና የሐዋርያት ጠበቃ። የፈሪሳዊው ጥበብና ተጽዕኖ። በአዲስ ኪዳን ታሪክ ውስጥ ከትዕይንት ጀርባ ሆኖ ታላቅ ለውጥ ያመጣ አንድ ሰው አለ። እርሱ በጊዜው በእስራኤል የሕግ ትምህርት ውስጥ ታላቅ ሥልጣን የነበረው ታማኝ ፈሪሳዊና የሕግ መምህር ነበር፣ ገማልያል። ገማልያል ማን ነበር? ለምንድን ነው የሐዋርያት ሥራ መጽሐፍ የእርሱን ምክር በሰፊው የዘገበው? ከዚህም በላይ የሐዋርያው ቅዱስ ጳውሎስ መምህር መሆኑ ለክርስትና መስፋፋት ምን አስተዋጽኦ አድርጓል? የዚህን ታላቅ ሰው ሙሉ ታሪክ፣ ተጽዕኖና ጥበብ እንመረምራለን። ታላቁ ራቢ ገማልያል በአይሁድ ታሪክ ውስጥ እጅግ የተከበረ ስፍራ አለው። እርሱ ከታላላቅ የሕግ ሊቃውንት ትውልድ የመጣ ሲሆን የዝነኛው የሕግ መምህር ሂላል የልጅ ልጅ ነበር። የሂላል ትምህርት ቤት በዚያን ዘመን ከሻማይ ትምህርት ቤት ጋር ተፎካካሪም ነበር። በምሕረትና በነጻነት የሰፋ አስተሳሰብ ያለውም ነበር። ገማልያል ራባን የሚል ማዕረግን ከተቀበሉ ጥቂት ሊቃውንት አንዱ ነው። ይህ የሚያሳየው ከመምህርነት በላይ የሆነ ከፍተኛ ሥልጣን እንደነበረው ነው። የሚወክለው የነጻነት አስተሳሰብ በዘመኑ ከነበሩ ፈሪሳውያን የበለጠ ለሐሳብ ነጻነት ቦታ የሚሰጥም ነበር። ሳንድሪን ምክር ቤት የአይሁድ ከፍተኛ የፍርድና የሃይማኖት አባልም ነበር። በክርስትና መባቻ ዘመን በዚህ ምክር ቤት የእሱ ድምፅ ከፍተኛ ክብደት ነበረው። የጳውሎስ መምህር ገማልያል በታሪክ ውስጥ የገባበት ሌላ ምክንያት ወጣቱ ሳኦል በኋላ ሐዋርያው ጳውሎስ የእርሱ ደቀ መዝሙር መሆኑ ነው። በሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ጳውሎስ እንዲህ ሲል ይመሰክራል። እኔ የአይሁድ ሰው ነኝ፣ በኪልቅያ ጠርሴስም ተወለድሁ፣ ነገር ግን በዚች ከተማ በገማልያል እግር አጠገብ አደግሁ በማለት ይመሰክራል። በገማልያል እግር ስር ማደግ ማለት በጣም ከፍተኛ የሆነ የአይሁድ የሕግ ትምህርትና ጥብቅ የፈሪሳዊነት ሥልጠና ማግኘት ማለት ነው። ይህ ሥልጠና ጳውሎስ በኋላ ወንጌልን በአይሁድና በአሕዛብ መካከል እንደ አንድ ብቃት ሆኖ አገልግሎታል። የሐዋርያት መታሰብ የገማልያል ታሪክ በአዲስ ኪዳን ውስጥ በግልጽ የተመዘገበው በሐዋርያት ሥራ ምዕራፍ 5 ላይ ነው። ሐዋርያቱ በጌታችንና መድኃኒታችን ኢየሱስ ክርስቶስ ትንሣኤ በኋላ በኢየሩሳሌም ወንጌልን በድፍረት ሲሰብኩ በካህናት አለቆች ተይዘው በሲንሃንድሪን ፊት ቀረቡ። የሲንሃንድሪን አባላት ሐዋርያቱን ለመግደል ሲያስቡ ገማልያል ተነሳ። ገማልያል በወቅቱ የነበረውን ስሜት ለማረጋጋት በመጀመሪያ የአይሁድን ታሪክ ጠቀሰ። ትእዛዝ፣ ተስፋንና ይሁዳ ዘገሊላን የጠቀሰ ሲሆን እነዚህ ሰዎች የጀመሩት ሁሉ ወድቆ እንደቀረ አሳየም። የገማልያ የመጨረሻው ምክር ታሪካዊ ብቻ ሳይሆን ጥልቅ መንፈሳዊም ነበር። አሁን ግን እላችኋለሁ ከእነዚህ ሰዎች ተለዩ፣ ተዋቸውም። ይህ ሐሳብ ወይም ሥራ ከሰው ከሆነ ይጠፋልና ከእግዚአብሔር ከሆነ ግን ልትሽሩት አትችሉም። እግዚአብሔርን የምትቃወሙ እንዳትሆኑ በማለት በሐዋርያት ሥራ ምዕራፍ 5 ከቁጥር 38 እስከ 39 የተናገረው ቃል ተከትቧል። ይህ የእርሱ ጥበብ የተሞላበት ምክር ሐዋርያት በዚያን ጊዜ እንዳይገደሉ አድኗቸዋል።
የገማልያል ምክር ከፈሪሳውያን የአመለካከት አድማስ አንጻር እጅግ የተለየ ነበር። እርሱ ከመናፍቅነት ፍርሃት ይልቅ ትዕግስትንና ፍርድን ለእግዚአብሔር መስጠትን መርጧል። ይህ ጥበብ ለአይሁድ ቤተ ክርስቲያን ተቋማዊ ታሪክ እጅግ አስፈላጊም ሆኗል። ገማልያል ክርስቲያን ሆነ? መጽሐፍ ቅዱስ ገማልያል ክርስቲያን ስለመሆኑ አይናገርም። ሆኖም የጥንት ቤተ ክርስቲያን ትውፊቶች እንደ ክሌመንት ኦፍ አሌክሳንድሪያ ገማልያል በድብቅ ክርስቲያን እንደነበረና እንደተጠመቀ ይናገራሉ። ይህ ግን መጽሐፍ ቅዱሳዊ ማረጋገጫ የለውም። ዋናው እውነታ ግን የእርሱ ውሳኔ ክርስትናን ከመጥፋት አድኗል። ገማልያል የሚያስተምረን ትልቁ ነገር በውሳኔዎች ውስጥ ጥበብና ትዕግስትን መጠቀም ነው። እግዚአብሔር የጀመረው ሥራ ከሆነ ማንም ሊያጠፋው አይችልም። ይህ ደግሞ በቤተ ክርስቲያን ታሪክ ውስጥ የኢየሱስ ክርስቶስ ተከታዮች እንዲኖሩ አስችሏል ማለት ነው። የገማልያል ጥበብ ለእርሶ ምን ትምህርት ሰጠ? የሐሳብ መስጫ ሳጥኑ ላይ ያሳውቁን። ለበለጠ ጥልቅ ትንታኔ ሰብስክራይብ በማድረግ ቤተሰብ ይሁኑን። ላይክና ሼር ማድረጉም እንዳይዘነጋ በማለት ተሰናበትናችሁ። ሰላም። በሌላ ትንታኔ እስከምንገናኝ ቸር ሰንብቱ።